እንደሚታወቀው በመዲናችን በአዲስ አበባ ላይ የተለያዩ ቦታዎች ላይ የንግድ ሱቆች በተለያዩ ካምፓኒዎች ለሽያጭ እንደወጡ ይታወቃል። ከነዚህ ካምፓኒዎች መካከል ዛሬ የምናየው ቴምር ሪል ስቴት ሲሆን ቴምር ሪል ስቴት ማን ነው? ቴምር ሪል ስቴት ምንድን ነው ከዚህ በፊት የሰራው? ቴምር ሪል ስቴት አሁንስ ምን በመስራት ላይ ይገኛል የሚለውን ጥያቄ ከመለስን በኋላ ሱቆቹ የት አካባቢ እንደሚገኙ እንዲሁም ቅናሽ ያስባላቸው ዋጋቸውን የምናይ ይሆናል። ቴምር ሪል ስቴት ከተቋቋመ 8 ዓመት የሞላው ካምፓኒ ሲሆን ከዛ በፊት 18 ዓመታትን ያክል የተለያዩ ስራዎች ላይ የቆየ ካምፓኒ ነው። ከነዛ ስራዎች መካከል ዋነኛው የኮንስትራክሽን ዘርፍ ላይ የተለያዩ ስራዎችን ሰርተናል። ከዛ በተጨማሪም ኢምፖርት ኤክስፖርት ላይ ሰፊ ስራዎችን የሰራ ካምፓኒ ነው። የተለያዩ ማቴሪያሎችን ወደ ሀገር ውስጥ በማስገባት ለደንበኞቻችን እንዲሁም ለራሳችንም የሚያገለግሉ የኮንስትራክሽን ማቴሪያሎችን ኢምፖርት በማድረግ የሚታወቅ አንጋፋ ድርጅት ነው። እንደ ሪል ስቴት ከተቋቋምን እንዳልኳችሁ 8 ዓመት ሞልቶናል። በ8 ዓመት ጊዜ ውስጥ 7 ፕሮጀክቶችን አስረክበን ለነዋሪዎች አስረክበን በመኖር ላይ ይገኛሉ። አሁን ላይ ደግሞ በተለያዩ የአዲስ አበባ ክፍሎች ላይ የመኖሪያ ቤቶችን እንዲሁም የንግድ ሱቆችን በመሸጥ ላይ እንገኛለን። የመጀመሪያው ሳይታችን ገላን ኮንዶሚኒየም ታክሲ ተራ አካባቢ ላይ የተገነባ የሚገኝ ትልቅ ሞል ሲሆን ይህም ሞል 4167 ካሬ ሜትር ላይ ያረፈ ሲሆን በአጠቃላይ 436 ሱቆችን የሚይዝ ሲሆን ይህም ሞል ዘመናዊ የሆነ የንግድ ማዕከል ነው። በውስጡም ለተለያዩ ስራዎች የሚያገለግል የተለያዩ ስፋት ያላቸውን ሱቆች የያዘ ነው። እነዚህን ሱቆች በካሬ 91,400 ብር ጀምሮ የሱቅ ባለቤት መሆን የሚችሉበትን እድል ይዘን መጥተናል። ለምሳሌ ያህል አነስተኛ ካሬው 26 ካሬ ሱቆችን በ2,500,000 ብር ሙሉ ክፍያ በ500,000 ብር ቅድመ ክፍያ የሱቅ ባለቤት መሆን የሚችሉበትን እድል ይዘንላችሁ መጥተናል። እነዚህን ሱቆች 500,000 ብር ቅድመ ክፍያ ከከፈላችሁ በኋላ ቀሪውን ደግሞ በ2 ዓመት ጊዜ ውስጥ ያለምንም ወለድ ያለምንም ጭማሪ ረጋ ብለው የሱቅ ባለቤት የሚሆኑበትን እድል ለእርሶ ይዘን መጥተናል። ሰፋ ያለ ካሬ ለሚፈልጉ ደንበኞቻችንም የተለያዩ የካሬ አማራጮችን ስላዘጋጀን የዚህ እድል ተጠቃሚ እንድትሆኑ ጋብዘንዎታል። በተጨማሪም ቴምር ከሚታወቅባቸው ነገሮች መካከል አንደኛው ምንድነው? ፒያሳ ላይ ዘመናዊ የሆነ የንግድ ሞልን ከአድዋ 00 ሙዚየም ፊት ለፊት ላይ በማስገንባት ላይ እንገኛለን። ይህ ሞል 5 ወለል ያለው ሲሆን የተለያዩ ፋሲሊቲዎች ወይም ደግሞ የተለያዩ መገልገያዎች ያሉት ሲሆን እነዚህን ሱቆች አሁን ላይ ያሉን ውስን ሱቆች ናቸው። ግራውንድ ፍሎር ላይ 20 ካሬ ሜትር ላይ ያረፉ ሱቆችን በሙሉ ክፍያ 7 ሚሊዮን ብር እየሸጥን እንገኛለን። ከእርስዎ የሚጠበቀው 2,800,000 ብር ብቻ ሲሆን ቀሪውን ደግሞ በ1 ዓመት ተኩል ጊዜ ውስጥ ረጋ ብለው ከፍለው የሱቅ ባለቤት መሆን ይችላሉ። እነዚህን ሱቆች እንዲሁም የገላን ሱቅ ላይ 100% ለሚከፍሉ ደንበኞቻችን ልዩ የሆነ ቅናሽ አዘጋጅተናል። የዚህ ቅናሽ ተጠቃሚ እንዲሆኑ በድጋሚ እንጋብዝዎታለን። በተጨማሪም ቴምር ሪል ስቴት የተለያዩ ቦታዎች ላይ አፓርትመንቶችን እንደሚገነባ ይታወቃል። እነዚህም ቤቶች ከ5,700,000 ብር ጀምሮ ባለ 2 መኝታዎችን ባለ 3 መኝታዎችን ደግሞ ከ9,700,000 ብር ጀምሮ መሀል ከተማ ላይ ይዘንላችሁ መጥተናል። ይህ ዋጋ 100% ለሚከፍሉ ደንበኞቻችን የወጣ ዋጋ ነው። ከ10% ጀምሮ ደግሞ የቤት ባለቤት መሆን የሚችሉበትን እድል ይዘን መጥተናል። በተጨማሪም በሃይሌ ጋርመንት፣ በሳር ቤት፣ በፒያሳ እንዲሁም በሶማሌ ተራ እና በካሳንችስ የተለያዩ የመኖሪያ ቤቶችን ባለ 2 እና ባለ 3 መኝታዎችን እንዲሁም ባለ 1 መኝታዎችን የተለያየ የካሬ አማራጭ እንዲሁም የተለያየ የኮንስትራክሽን ፕሮግረስ ላይ ያሉ ቤቶችን ይዘን ስለመጣን እነዚህን ቤቶች የግልዎ ለማድረግ እንዲሁም ሳይት ለማየት ሙሉ መረጃዎችን ለመውሰድ ታች ላይ ባለው ስልክ ይደውሉልን። ቴምር ፕሮፐርቲስ። እናመሰግናለን።